አማራ ሆይ አምሃራ የሚለው መጠሪያ ነፃ ሕዝብ የሚለውን ትርጉም ይሰጣል። ለዘመናት ነፃ የኖርክ መሆንህንም ይገልጻል። ላለፉት 1000 ዓመታት አካባቢ አማራ በተለያዩ የመንግስታት ሥርዓቶች ውስጥ ቢተዳደርም የኢትዮጵያን መንግስታዊ ሥርዓትና የውስጥ ነፃነቱን ጠብቆ ኖሯል። ኢትዮጵያን ለመበታተን እቅድ የነበራቸው ሁሉ በተለያዩ አጋጣሚዎች የጥቃታቸው ኢላማ ያደረጉት አንተን አማራን ነበር። በተለይ የጣሊያኑ ሞሶሎኒና የዛሬዎቹ ወያኔዎች በታሪክህ ላይ የሚጠቀሱ ናቸው። ሞሶሎኒ እቅዱ የአማራ መኳንንትን አጥፍቶ የአገሪቱ ባለቤት መሆን የነበረ ሲሆን አንተ ድሃው አማራ ሰጥለጥ ብለህ እስከተገዛለት ድረስ እንደ ዘር ሊያጠፋህ ፍላጎት አልነበረውም። የዛሬዎቹ ወያኔዎች ግን መብቴ ይከበር ብለህ ጥያቄ በማንሳትህ የአገር ውስጥ ሰላምን ለመጠበቅ በሚል ሰበብ የዘር ማጥፋት አዋጅ አውጀውብሃል። ስለዚህም በጎንደርና በጎጃም እየተጨፈጨፍ ትገኛለህ። አንተ አማራው ላይ የታወጀው ዘመቻ ይህ ብቻ አይደለም። በወልቃይት ጠገዴ፣ በራያ ቆቦና ኮረም ማንነትህን በግዴታ ቀይር፣ አለበለዚያ መሬቱን ለቀህ ውጣ ተብለህ ጦርነት ተከፍቶብሃል። በአዲስ አበባ ከተማ በልማት ስም ቤትህ በቡልዶዘር እየታረሰ ቦታህ ለባለ ጊዜዎቹ ፎቅ መስሪያ በስጦታ እየተከፈከ ይገኛል። የተረፍከው ደግሞ በድህነት ማቀህ አገርህን ለቀህ የአረብ ገረድና በግ ጠባቂ እንድትሆን ተወስኖብሃል። አማራ ሆይ ይህ ሁሉ እየተፈጸመብህ ለመሆኑ ነፃ ሕዝብ ነኝ ብለህ ታስባለህን? በወያኔዎች በፖሊሲ ደረጃ የተቀናበረ ሥራ ነፃነትህ ከተገፈፈ ዓመታት ተቆጠሩ። ሕልውናህ ቅንቅን በላው። መኩሪያህ የሆነው የአባቶችህ ታሪክና መንፈሳዊ ቅርስ ረከሰ። እንደ ሰው በነፃነት ገብተህ መውጣትህ ተገደበ። አያት ቅድመ አያቶችህ በዘር ትውልዳቸው ያወረሱህ ርስት ተቀምጠህ የሌሎች መበልጸጊያ ሆነ፣ ለባዕዳንም ተሸጠ። የአማራ ወጣት ሆይ እናት አባትህ ትዳር መስርተው ወግ ማረግ አይተው ከኖሩበትና አንተን ካሳደጉበት ቀይህ እየተነቀልክ ተገፋህ፣ መድረሻ አጣህ። የተወለድክበት ቀይህ ግንባርህ በጥይት እየተመታ የመጨረሻ መውደቂያ ሆነ። ያሳደጉህ ወገኖችህ ወግ ማዕረግህን ማየት አልቻሉም። በሰላም በኖርክበት መንደርህ በጨካኝ አጋዚ ሳንጃ አንጀትህ የሚዘረገፍበት፣ ባልሞ ተኳሽ ግንባርህ የሚፈርስበት ሆነ። እትብትህ የተቀበረበት፣ ወግ ማዕረግ ያየህበት፣ አያት ቅድመ አያቶችህ በክብር ያረፉበት ምድር በደምህ ጨቀየ። አማራ ሆይ ዛሬ የዘር ጥፋትና ሽብር ታውጆብሃል። በእግዚአብሔር ጸጋ ብሎም በሰው ልጅ ዓለም አቀፋዊ መተዳደሪያ ደንብ የተሰጠህ የመኖር መብትህ ተገዝቷል። ስለዚህ ሕልውናህ መኖር ወይም አለመኖርህ የመጨረሻው ምዕራፍ ላይ ደርሷል። ወይ ትኖራለህ ወይ ትጠፋለህ። ባለፉት የወያኔ አገዛዝ ዘመናት ብቻ 6 ሚሊዮን አማራ እንደጠፋ ዘነጋኸውን? እየሞትክና እየቆሰልክ ርስትህ እየተቀማ መኖር ማክተም ይኖርበታል። የራስህን የመከላከል መብትህን ከማንም ኃያላን መንግስታትም ሆነ የፖለቲካ ድርጅት የምትጠብቀው ወይም የምትለምነው አይደለም። በራስህ ክንድና በራስህ ትግል ነፃነትህ እንዲረጋገጥ ይደረጋል። ውድ አማራ ልጆችህ ክንዳቸውን አቅማቸውንና ዕውቀታቸውን አሰባስበው ተደራጅተው ከጎንህ ቆመዋል። ካሁን በኋላ አማራ ለአማራ ይቆማል። አማራ ሆይ ሀገሬ ኢትዮጵያ ብለህ መከራዋን ተሸክመህ ኖርሃል። ሁሌም ለኢትዮጵያ እንደምትቆምም ሳይታለም
የተፈታ ነው። ዛሬ ሀገርህን ህልውናህና ማንነትህን ለመጠበቅ ሁሉም የአማራ ልጅ ዘብ መቆም ይኖርበታል። ዘርህ እንዳይጠፋ ብሎም ህልውናህ ባስተማማኝ ደረጃ ይቀጥል ዘንድ ራሱን የቻለ የአማራ ሚዲያ መቋቋም የግድ ሆኖ ተገኝቷል። ይህ ሚዲያ ራስህ ስለ ራስህ የሚሰማህን የምትናገርበት ነፃ ልሳንህ ነው። አማራነት እንቅልፍ የሚነሳቸውን ወገኖች በስምህ ይህን በሉልኝ፣ ይህን ተናገሩልኝ ብለህ የምትለምንበት ዘመን አክትሟል። በራስህ አንደበት በራስህ ልሳን ስለ ማንነትህ፣ ስለ ታሪክህ፣ ስለ ብሶትህ፣ ስለ ድልህና ስለ ገድልህ ራስህ ትናገራለህ። ወገን ከወገኑ አንድ ይሆናል፣ አማራነትም ያብባል። እስከ ነጻነት ትግላችን ይቀጥላል። ኢትዮጵያ ለዘላለም ትኑር። የአማራ ድምፅ ራዲዮ